ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እንኳን ለአዲሱ ዓመት አደረሳችሁ። ዛሬ ደግሞ አንድ በኦክላንድ ካሊፎርኒያ ውስጥ የሚገኝ ቴምፕል ላስጎበኛችሁ ነው። ትንሽ የምችለውን ያህል ቀረጽ አድርጌያለሁኝ እና በጣም የሚያምር ቦታ ነው። አብራችሁኝ እስከመጨረሻው ቆዩ። ይሄ ቴምፕል በ1963 ነው የተመሰረተው የተሰራው ማለት ነው። እና እስካሁን ድረስ እንግዲህ እንደዚህ አምሮ የሚያምር ሆኖ አሁንም ሰው የተገለገለበት ነው። ቸርች ነው። እንደገናም ደግሞ እንደዚሁ ይጎበኛል። ቦታው በጣም ቆንጆ ነው። ውጪው ወደ ውስጡ መግባት አልቻልኩም፣ ግን ውጪው በተለይ ሙሽሮች ሰርግ ያለባቸው ሙሽሮች ፎቶ ይነሱበታል። በጣም ቆንጆ ቦታ ነው። ቪው ያምራል። ወደ ላይ ስትወጡ ደግሞ ደረጃውን ወደ ላይ ስትወጡ ከተማውን በደንብ አድርጎ ያሳያችኋል። እና በተለይ ፎቶ ለምትወዱ ሰዎች እንደኔ ከሆናችሁ ፎቶ ለመነሳት በጣም ቆንጆ ቦታ ነው። ያልጎበኛችሁት ካላችሁ ጎብኙት። በእርግጥ ሁሉም ሰው ያየዋል ብዬ አስባለሁ፣ ግን አንዳንዴ ከሀገር ቤትም ደግሞ የመጣ ሰው ካለ እንደዚህ ቦታ ስታስጎበኙ አንድ አማራጭ አለ ማለት ነው ይሄኛው። እና ቆንጆ ቦታ ነው። እኔ በጣም ነው የምወደው። ጸጥ ያለ ቦታ ነው። በዛ ላይ ውሃው ምኑ ሁሉ ነገሩ በጣም ነው የሚያምረው። እኔ በቀን ነው የቀረጽኩት፣ ግን ማታ ላይ ደግሞ በጣም ያምራል። ማታ ላይ ከመብራቶቹ ጋር በጣም ቆንጆ ቦታ ነው። በጣም ነው የሚያምረው። እንግዲህ ያላያችሁት ጎብኙት እላለሁ። እዚህ አካባቢ ያላችሁ በኤሪያ ያላችሁ ማለት ነው።
ውድ ቤተሰቦች እንግዲህ ዛሬ ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ደግሞ ለዚህ ቻናል ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጠይቃለሁኝ። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሁን። መልካም